የደጃዝማች ኃይለ ሥላሴ ጉግሳ ክህደት። ጣሊያኖች ምንም አይነት ጦርነት ሳያውጁ የኢትዮጵያን ድንበር ጥሰው ከገቡ በኋላ በፕሮፓጋንዳቸው ለመላው የዓለም ሕዝብ እንዲህ ሲሉ ማደናገር ጀመሩ። ሆን ብለው ደጃዝማች ኃይለ ሥላሴ ጉግሳን ከሞተው አባቱ ከራስ ጉግሳ የአፄ ዮሐንስ የልጅ ልጅ ጋር በማለዋወጥ ራስ ጉግሳ ከ12,000 ጦር ጋር ንጉሡን ከድቶ በኢትዮጵያ ስልጣኔ ለማምጣት ከሚጥረው የጣሊያን ጦር ጋር ተቀላቀለ ወዘተ እያሉ ለፈፉ። ራስ ጉግሳ ከሌሎች የኢትዮጵያ መኳንንት የሚለይበት ነገር ቢኖር ቀይ የራስ ፀጉሩና ፂሙ ብቻ ነው። ራስ ጉግሳ ይህንን የብቸኛ ልጃቸውን ክህደት ቢሰሙ ኖሮ መቃብራቸውን ፈንቅለው እንደሚወጡ ጥርጥር የለውም። ወጣት ደጃዝማች ኃይለ ሥላሴ ጉግሳ ቢበዛ 28 ዓመት ቢሆነው ነው። ይህ ደጃዝማች ጦርነት ከመጀመሩ ጥቂት ወራት በፊት ጀምሮ ከጣሊያኖች ጋር ሲደራደር ነበር። ልክ ጦርነቱ ሲጀምርና የጀነራል ሳንቲኒ ጦር አዲግራት ሲገባ ይሄ ወጣት ደጃዝማች መቀሌን ለቆ ከጥቂት ወታደሮቹና አሽከሮቹ ጋር አዲግራት ሸሽቶ ገባ። ደጃዝማች ኃይለ ሥላሴ ጉግሳ ለምን ሀገሩን ከዳ? ይሄ ደጃዝማች የምር የፖለቲካ ችግር ነበረበት ወይስ የክህደቱ ምክንያት የኢኮኖሚ ችግር ነው? እንደኔ የዚህ ወጣት ደጃዝማች ክህደት ከፖለቲካ ይልቅ የኢኮኖሚ ችግር ይመስላል። አዎ ደጃዝማች ኃይለ ሥላሴ ጉግሳ ከአባቱ ከራስ ጉግሳ ሞት በኋላ የተራቆተችውን የምስራቅ ትግራይ ግዛት ወርሶ በቅድመ አያቱ በአፄ ዮሐንስ ቤተ መንግሥት መቀሌ ገብቶ ተቀመጠ። ለዚህ ወጣት ደጃዝማች ዕድል በሯን ለከፍተኛ ሥልጣን ወለል አድርጋ የከፈተችለት መሰለ። ወጣት ነውና ከጊዜ ብዛት ትልቅ ቦታ እንደሚደርስ ምንም ጥርጥር አልነበረውም። ቢሆንም ንጉሠ ነገሥቱ ይህንን ወጣት ደጃዝማች አያምኑበትም ነበር። ባለቀዩ ፂም አባቱ ራስ ጉግሳ ከልክ ባለፈ ሁኔታ ከጣሊያኖች ጋር ወዳጅ ነበር። ከጣሊያኖችም በርካታ ትላልቅ ስጦታዎችን ያለምንም ይሉኝታ ይቀበል ነበር። እናም ወጣቱ ደጃዝማች የአባቱን ፈለግ ተከትሎ ሲጓዝ ከርሞ አሁን ከማይመለስበት ክህደት ውስጥ ገባ። ቀድሞ ይህንን የተገነዘበው አስተዋዩ ንጉሥ ወጣቱን ከዚህ አጉል መንገድ ሊያወጣና በተቻለው አቅሙ ወደ ራሱ ሊያቀርበው አስቦ ትንሿን ወጣት ልዕልት ዘነበወርቅን ልጁን ዳረለት። ይሁን እንጂ ይህች ምስኪን ዕድለ ቢስ ልዕልት በድንገት ስትሞት ይህ ወጣት ደጃዝማች ተመልሶ ነፃውንና በተለያዩ የፖለቲካ ሻጥሮች እጁ ወድቆ አሻንጉሊት ሆነ። ወጣቱ ደጃዝማች የተጎሳቀለችውን የምስራቅ ትግራይን ጠቅላይ ግዛት ወርሶ በመቀሌ ቤተ መንግሥት በተቀመጠ ጊዜ በመቀሌ 3 ግሪካውያን ነጋዴዎችን እየነጋገዱ ይኖሩ ነበር። በኋላ ላይ እንደታየው ከነዚህ ግሪካውያን ነጋዴዎች አንዱን አቶ ፓናይ ቪኦለቲ ለጣሊያኖች ያደረ በጣሊያኖችም የተገዛ ሰላይ ነበረ። ፓናይን በግል ያውቀዋለሁ። ከዛሬ 6 ዓመት በፊት በሰሜን ኢትዮጵያ ሲዘዋወር መቀሌ አግኝቼው ተዋውቄው ነበር። ይሁን እንጂ ያኔ የፓናይ ቪኦለቲ ሁለተኛ ቆሻሻ ሥራ ምን እንደነበረ ግምቱም አልነበረኝም። አዎ ያኔ ፓናይ ቪኦለቲ እቤቱ ጋብዞኝ ነበር። እናም በፓናይ ቤት አንዲት በጣም ሲበዛ ቆንጅዬ ልጅ አይቼ ነበር። ወጣቱ ደጃዝማች በዚች ወጣት ልጅ ውበት ተማርኮ በፍቅሯ ቢወድቅና የወንድሟ የፓናይ ቪኦለቲ አሻንጉሊት ቢሆን ብዙም አይገርምም። ሲበዛ ቆንጅዬ ልጅ ናት። ችግሩ ታዲያ
ያቺ ውብ ግሪካዊ ቆንጆ የምር ይህንን ዕድለ ቢስ ደጃዝማች አፍቅራው ነበር ወይስ እሷም እንደ ወንድሟ ቆሻሻ ጨዋታ እየተጫወተች ነበር? ይህንን ጥያቄ መመለሱ ከባድ ነው። እውነታው ግን ይህቺ ቆንጆ አብዛኛውን ጊዜዋን የምታሳልፈው ከወንድሟ ቤት ይልቅ በመቀሌ ቤተ መንግስት ነበር። እድሜ ለዚች ቆንጆ እህቱ ፓናይ ቪኦለቲ በምስራቅ ትግራይ ፈላጭ ቆራጭ የደጃዝማች ኃይለ ሥላሴ ጉግሳ ብቸኛ አማካሪ ሆነ። እንዲህም ሆኖ ወጣቱ ደጃዝማች ምንም እንኳን ከጣሊያኖች ጋር ቢወዳጅም ስጦታዎችን ቢቀበልም ጦርነት ሲነሳ ዞር በሉ በሀገር ያትውጥብኝ ብሎ ጦሩን እንደሚያነሳ የጠረጠረ አንድም ሰው አልነበረም። ሌሎች በርካታ ትላልቅ ሹማምንቶችም የጣሊያን ወዳጆች ነበሩ። ስጦታዎችም ያለአንዳች ይሉኝታ ይቀበሉ ነበር። ጦርነቱ ሲጀምር ግን በስጦታ በተቀበሏቸው ጠመንጃዎች በጦር ሜዳ ገጥሞ ጥለው ወድቀዋል። እናም ወጣቱ ደጃዝማች ኃይለ ሥላሴ ጉግሳም እንዲሁ እንደሚያደርግ ሁሉም ያምን ነበር። ይሁን እንጂ ያቺ ውብ ግሪካዊት ቆንጆ ወጣቱን ደጃዝማች በፍቅሯ ወጥመድ አስገብታ አሳመነችው። ወንድሟም አቶ ፓናይ ቪኦለቲ አስፈላጊውን ነገር ሁሉ ከጣሊያኖች ጋር ተደራደረለት። ከማርሻል ዴቦኖም እጅ የማረጋገጫ ደብዳቤ አመጣለት። እንዳልኩት ልክ ጦርነቱ እንደተጀመረ ወጣቱ ደጃዝማች ኃይለ ሥላሴ ጉግሳ ከጥቂት ታማኝ ወታደሮቹና አሽከሮቹ ጋር መቀሌን ለቆ አዲግራት ሲገባ የጣሊያን ፕሮፓጋንዳ የዚህን ወጣት ደጃዝማች ክደት እንደ ታላቅ ድል ተጠቀሙበት። ሙሶሎኒም ጊዜው ሳያጠፋ ደጃዝማች ኃይለ ሥላሴ ጉግሳን ራስ ኃይሌ ጉግሳ ብሎ በጣሊያኖች እጅ በወደቁ የኢትዮጵያ ግዛቶች ላይ በሙሉ ገዢ አድርጎ ሾመው። ሙሶሎኒ ሲቸኩል ስሌት ላይ ተሳስቷል። ማለት የዚህን የከዳ ደጃዝማች ፍልጥ ተከትለው ሌሎች ሹሞችም ለጣሊያን ይገብራሉ ብሎ ሲያስብ ተሳስቷል። ይሄ የሙሶሎኒ ዘዴ ስህተት እንደነበረ ዴቦኖ ሳይደብቅ በመጽሐፉ ላይ ሲጽፍ የደጃዝማች ኃይለ ሥላሴ ጉግሳ ክደት በሌሎቹ የኢትዮጵያ ጦሮችና አለቆች ላይ ምንም ተጽዕኖ አልነበረውም ሲል መስክሯል። ይሁን እንጂ በኋላ በአምባ አርዳሞ ጦርነት ሽንፈት በኋላ ጣሊያኖች ምን ያህል የኃይል ብልጫ እንዳላቸው ያዩና ሽንፈት አይቀሬ መሆኑን የተረዱ በቀልን የፈሩ ያለቻቸውን ትንሽ ንብረት ለማዳን ያሰቡ በርከት ያሉ ሹማምንቶች ለጣሊያኖች ባንዳነት ማደራቸው አይካድም። እንዳልኩት ንጉሠ ነገሥቱ ስለ ደጃዝማቹ ጸባይ ጠንቅቀው ያውቁ ነበርና ጦርነቱ ከመጀመሩ ከመንፈቅ በፊት ሻለቃ ካሳ የተባለ በአውሮፓ በፈረንሳይ ሀገር የጦር አካዳሚ የተማረ ታላቅ ብቃት ያለው ወጣት መኮንን ወደ መቀሌ ልከው በደጃዝማች ላይ መረጃ እንዲሰበስብ አድርገው ነበር። ይሄ ወጣት መኮንን በትክክል ደጃዝማች ለክደት እየተዘጋጀ መሆኑን የሚጠቁሙ መረጃዎች አሰባስቦ ነበር። ይሁን እንጂ የታላቁ የአፄ ዮሐንስ አራተኛ ወራሽ ሀገሩን ይጎዳል ብሎ የሚያምነው አንድም ሰው አጣ። በመጨረሻም ተጨባጭ ማስረጃዎችን እጁ ማስገባት ቢችልም ጊዜው ዘግይቶ ነበር። ደጃዝማቹ ከርተዋል። በኋላም በጦር ሜዳ ከሻለቃ ካሳ ጋር ተገናኝተናል። ከሻለቃ ካሳ ጋር በጦር ሜዳ በተገናኘን ጊዜ ደጃዝማች ኃይለ ሥላሴ ጉግሳ የመቀሌን ቤተ መንግስት ሲጣደፍ ለቆ ወደ አዲግራት በሸሸ ጊዜ ሻለቃ ካሳ ከነጋድራስ ወዳጆ ጋር በብዙ መቀሌን ለአጭር ጊዜ ቢሆንም በተቆጣጠሩ ጊዜ በመቀሌ ቤተ መንግስት ያገኛቸውን የተለያዩ ዶክመንቶች አሳይቶኛል። እነዚህም መረጃዎች አብዛኞቹ በጥብቅ ሚስጥር የተያዙና በወቅቱ የኤርትራ ገዢ በነበረው በጀነራል በኋላ ማርሻል አማሊዮ ዴቦኖ የተፈረሙ ነበር። ከነዚህም ዶክመንቶች ውስጥ በአንዱ ደብዳቤ
ማርሻል አማሊዮ ዴቦኖ ለደጃዝማች ኃይለ ሥላሴ ጉግሳ ሲጽፍ የጣሊያን መንግስት በጣሊያን ባንክ ባለው የደጃዝማቹ የግል ባንክ ቁጥር 15000 የሚኒሊክ ጠገራ የብር ሽልንጎች አስገብቷል ሲል ጽፏል። ጥቅምት መጨረሻ ላይ ጦራችን ኮረም ሲገባ በኮረም አንድ ፈረንጅ ታስሮ በወታደሮች እንደሚጠበቅ ሰማው። የታባቱን የጣሊያን ሰላይ ነው፣ ከመቀሌ ነው ይዘነው የመጣ ነው አለኝ ይሄ እስረኛ የሚጠብቅ አንድ የመቀሌ ልጅ የሆነ ወታደር። ይህንን እስረኛ ፈረንጅ የታሰረበት ቦታ ድረስ ሄጄ ጎበኘሁት። በአንዲት ትንሽ ቆሻሻ ጎጆ ውስጥ በብረት ሰንሰለት ከጎጆዋ ምሰሶ ጋር ታስሮ በተጎዘጎዘው የሚሸት ሳር ላይ ተኝቷል። ይህንን እስረኛ ባየሁት ጊዜ እንደማውቀውም ባውቀውም የትና መቼ ይህንን ሰውዬ እንዳየሁት ሊመጣልኝ አልቻለም። በመጨረሻ ይህ እስረኛ ማን እንደሆነ አስታወስኩ። አዎ ፓናይ ቪኦላቲ የግሪኩ ነጋዴና የጣሊያኖች ሰላይ የደጃዝማች ኃይለ ሥላሴ ጉግሳ አማካሪና ቤተኛ የነበረ ነው። አዎ ምንም እንኳን በጣም የተጎሳቀለና በፊቱ ላይ ድካምና ተስፋ መቁረጥ ቢነበብበትም እሱ ራሱ ፓናይ ቪኦላቲ ነው። ላነጋግረው ፈልጌ ነበር፣ ግን ዘቦቹ ከለከሉኝ። ደጃዝማች ኃይለ ሥላሴ ጉግሳ ከግሪካዊቷ የፓናይ ቪኦላቲ እህት ጋር በክህደት ከመቀሌ ወደ አዲግራት በመሸሽ ሕይወቱን ሲያተርፍ ፓናይ ቪኦላቲን ለ40 ቀን ዕድሉ በመቀሌ ተወው። ይህንን ሰው ምን ሊያደርጉት አስበዋል ብዬ ራስ ካሳን ጠየቅኳቸው። ለንጉሱ ወደ ደሴ እልከዋለሁ፣ ንጉሱ የፈለጉትን ያደርጉት። በእርግጥም ሞት ይገባው ነበር፣ ነገር ግን በዚህ ከንቱ ከሃዲ ደም ማን እጁን ያጨማልቃል አሉኝ ቆጣ ብለው።